ረዱ ላይ ምን ያህል እርግጠኛ ነህ? ማለት ወርዷል ስትል ምን ያህል እርግጠኛ ሆነ? አርባ ምንጭ ከተማ ወርዷል አትበሉ፣ አልወረደም። ምናልባትም በዚህ ዓመት ከኢትዮጵያ ፕሪሚየር ሊግ ሲቢ ፕሪሚየር ሊግ የሚወርድ ክለብ ላይኖር ይችላል። አርባ ምንጭ ከተማ ወርዷል አትበሉ ሲሉ የአርባ ምንጭ ከተማ ዋና አሰልጣኝ መናገራቸውን ተከትሎ በአሁኑ ሰዓት ይህ ጉዳይ ሊያነጋግር እንደሚችልም አስባለሁ። ያውላችሁም እንደምታውቁት ባለፈው ዓመት ከኢትዮጵያ ፕሪሚየር ሊግ ምንም አይነት ክለብ እንዳልወረደም የሚታወቅ ነው። ለማንኛውም ሙሉ ንግግራቸውን አያዤላችኋለሁ፣ እስቲ አዳምጡት። መውረዱ ላይ ምን ያህል እርግጠኛ ነህ? ማለት ወርዷል ስትል ምን ያህል እርግጠኛ ሆነ ነው? ከሂሳባዊ ቀመር አኳያ ገና ጨዋታው አላለቀም። አምና ለምሳሌ 4 ቲም ይወርዳል ተብሎ አንድም ቲም አልወረደም። አሁንም የሚሆነው ነገር አይታወቅም። ስለዚህ ወርዷል የሚለውን ነገር ውድድሩ ስላላለቀ እሱም ባትጠቀመው ጥሩ ነው። ለዚህ የሚሆን መረጃ አለ ወይም መነሻ የሚሆን ነገር አለ? ያምናውን እንትን ነው። አምና ስንጀምር 4 ቡድን ይወርዳል ተብሎ ነው፣ ግን አንድም ቲም አልወረደም። ዘንድሮስ ምን ሊሆን ይችላል? በአወዳዳሪው አካል የውድድር የ2018 የውድድር መመሪያ መሰረት በነጥብ 4 ቡድኖች ይወርዳሉ ይላል። ከዛ ውጭ ላለው ምናልባት አንተ መነሻ ሀሳብ ካለ እሱን ልትነግረን ትችላለህ። ሰይድ ምንም የለኝም። ከአምናው ተነስቼ ነው። አምናም እንደዚሁ ነው። ስንጀምር 4 ይወርዳል ተብሎ አይደለም የተጀመረው? ግን የወረደ ቲም አለ። ከአምናው ነው የተነሳው። ቢቀየርስ ዘንድ አሁን። ስለዚህ 2 ጨዋታ አለን። እንጠነክርና ትንሽ ገፋ ለማለት እንሞክራለን። የሚቀጥለውን ጨዋታ ስንመጣ 2 ጨዋታ አለን። ሁለቱን ለማሸነፍ እንጥራለን። ተስፋችንን እንትን አናደርግም። የሚወርደው ቁጥር ያንሳል የሚል እምነት ነው ያለ። ሁለቱ ስታሸንፍ ምናልባት ሊሆን ይችላል፣ አይታወቅም። ተስፋ አለ። እንደሱ ነው ሰይድ።